ጉጂ አንድ ነጠላ አካል ብቻ ሳይሆን የሶስት ራሳቸውን የቻሉ ጎሳዎች ህብረት ነው። እነዚህም ኡራጋ፣ ማቲና ሆኩ ይባላሉ። እነዚህ ጎሳዎች እያንዳንዳቸው ራሳቸውን የቻሉ የመሆናቸውን ያህል እነዛው ደግሞ በአንድነት ክር የተሸመኑና የተሳሰሩ ናቸው። ሶስቱም የኡራጋ፣ ማቲና ሆኩ አባገዳዎች አንድነት አላቸው። እነዚህ ሶስቱ አባገዳዎች የሚያስተዳድሩበት አካባቢ ቢራራቅም የሆኩ አባገዳ ኡራጋ ቢሄድም ማቲ ቢሄድም አባገዳ ነው። ለሌሎችም እንደዛው። ስለዚህ ሶስቱም አባገዳዎች አንድ ናቸው። ለምሳሌ የኡራጋ አባገዳ ማቲ ጋርም ሆኩ ጋርም የሚያካሂደው ሥርዓት አለው። ሥርዓቱንም የሚያስፈጽምበት አርዳጂላ የሚባሉ ቦታዎች አሉት። ሌሎችም እንደዛው። ስለዚህ ሦስቱም አባገዳዎች አንድ ናቸው። በተለያዩ የሕዝብ ጉዳዮች ላይም ይወያያሉ፣ ይወስናሉ። በጉጂ ሕዝብ ላይ በሚፈጠሩ ችግሮች ላይም ተወያይተው መፍትሔ ያበጁለታል።